ላለፉት 50 ዓመታት ጸረ አማራነት ተጸንሶ ጸረ አማራነት ተወልዶ አድጎ ዛሬ እስኪያረጅ ድረስ አማራ እንዲጠፋ በሕይወት ቢኖር እንኳን ደህይቶ መስኪን ነው እንደኖር ሲፈረድ የአማራ ልጆችም በተለያዩ ድርጅቶች ተሰግስገው ሀገራቸውንም መልክ ሳያስይዙ እነሱም በተለያዩ ድርጅቶች ጠፍተው ሰጥመው ቀርተዋል። እኛም ለአቅመ ፖለቲካ ደርሰን ጉዳያቸው እኛ ትከሻ ላይ ወድቋል። ቅድም ሲባል እንደነበረው የሌንጮ ልክታን ፖለቲካ በአንቀልባ ዝላ በኖረች ሀገር ውስጥ እና በኖረ የፖለቲካ ሰማይ ስር ትናንት አማራነት ላይ ሰይፍ ሲመዘዝ አንድ ነገር ተናግረው የማያውቁ ኃይሎች በሰውኛ እንኳን ልባቸውን ለአንድ ሰከንድ ያላዋሱን ኃይሎች ዛሬ አማራው መሰባሰብ ሲጀምር ዘረኞች ይሉን ጀምረዋል። እኛ ዘረኞች አይደለም። የዜግነት ፖለቲካንም እውነት እንነጋገር ከተባለ የኛ ተፈጥሯዊ ስሪት ይቀርባል ከማንም በተሻለ። የዜግነት ፖለቲካ ማለት ሰውን በዜግነቱ መውደድ፣ በዜግነቱ ማክበር ወይም ሰዎች በአንድ ሀገር የፖለቲካ ስርዓት ውስጥ በዜግነታቸው ብቻ ተከብረው የሚኖሩበትን አትሞስፌር መፍጠር ማለት ነው። አማራ ሰውን ይወዳል፣ ግለሰብን በሰውነቱ ያከብራል፣ ማንንም ያቅፋል። ቅድም ሲባል እንደነበረው ሰውን ያከብራል። ከዚህ ተፈጥሯዊ ስሪት በላይ የዜግነት ፖለቲካ ለሚባለው ፍልስፍና የቀረበ አስተሳሰብና የማህበረሰብ የስነ ልቦና እድገት ካለ እኔ ለመከራከር ዝግጁ ነኝ። ሌንጮ ለታ እና የዘመን አጋሮቹ ከነ ማርክስና ኤንግልስ ቀያይ መጻሕፍት የተረገሙ ገጾች የቃረሙትን ፎርሙላ ይዘው አማራን ጨቋኝ ብለው ራሳቸውን ተጨቋኝ አድርገው 50 ዓመት ሙሉ ሜዳውን ተራራውን ሲያርሱ ዘረኞች አልነበሩም። ግን ትናንት ከሰሜን እስከ ምዕራብ ከደቡብ እስከ ምስራቅ ተጉዘው ሞፈር ቀንበራቸውን ወርውረው ጥለው ሊጎርሱ ያዘጋጁትን እንኳን ሳይጎርሱ አሽቀንጥረው ጥለው ለኢትዮጵያዊነት የሞቱ ለኢትዮጵያዊነት በየቦታው የወደቁ የልጅ ልጆችን እኛን ዘረኞች ይሉናል። እኛ ዘረኞች አይደለም።